ሰላም ወዳጆች አሁንም እረፍት ላይ ነኝ። ዛሬ ስለኔ የተሰሩ ሜሞችን እንመለከታለን። በጣም የሚያስቁና የሚያሳቅቁ ሜሞች ነበሩ። ኦፍ ህይወት ተቀይራለች። ያው ግን በጥሩ መንገድ ማለት ነው። መጀመሪያ ግን ለሃላንድ ቴክስት አድርገለት ነበር? አዎ አድርጌለታለሁ። ስለዚህ ነገር መናገር አለብን። ያው እንግዲህ የዓለም ዋንጫ መጠናቀቁ ነው። ሰውዬው ለፎቶ ብቻ ነው ወይስ ለመናገርም ጭምር ነው የምትከፍለው? ለሁለቱም በአንድ ላይ። ስለዚህ ለአንዱ ክፈል፣ ሁለቱንም ውሰድ። ያ ችግር የለውም። ያው እኔ ነኝ የምከፍለው። ያ አትራፊ ስምምነት ነው። እንዴ ይሄ ሰው ኖርዌያዊ ነው እንዴ? ይሄ የኔ ዩቲዩብ እኮ ነው። የኔ ዩቲዩብ እኮ ነው። ኦ ይሄ አንተ ዩቲዩብ ነው። በቃ ከዚህ በኋላ ብዙ ተከታዮችን ነው የምታገኘው። ስለዚህ የበለጠ እንነጋገር። ቪዲዮውን ከመጀመራችሁ በፊት ሁላችሁም በላይክ ጀምሩ። ላይክ በጣም ያንሰዋል። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ ይመቻችሁ። ሜሞቹ በጣም አሪፍ ነበሩ። ያላሰብነው ብዙ አስደናቂ ነገር ነበረ። ሜሞቹን አይቶ መሳቅ ብቻ ነው የሚያስፈልገው። አሁን ሰዎች ነገሮችን በጣም አብዝተው በግል ይወስዱታል። እዩት ይሄንን አረንጓዴ ሽንኩርት እኔን ይመስላል። ኧረ በለው ጭራሽ በቺክ ሁሉ ሰርተውኛል። አምላኬ እሺ፣ ስለዚህ ነገር ግን ምን ታስባለህ? አረ ይሄ ነገር አንተ በጣም በስቷል። አረ ይሄን ነገር እንዴት ማብራራት እንዳለብኝ ራሱ አላውቅም። በለው ቁርጥ ራሴን እኮ ነው ትመስለው። አረ ይሄንን ማመን አልቻልኩም። በዓለም ላይ አንድ ወይም ሁለት ተመሳሳይ ሰው አንተን የሚመስል ሰው ይኖራል። እኔ ግን ብዙ እንዳለኝ አውቄያለሁ። አረ ቢልቦርድ ላይ ራስሽን ተመልከቹ። እኔ ያንን ሰው አልመስልም። ለምንድን ነው አንተ የሚመስሉ ሰዎች የበዙት? ምክንያቱም በመጀመሪያ ደረጃ ረጅም ቢጫ ጸጉር አለኝ። በጣም የሚያስቅ ይመስለኛል። ያ በጣም የሚያስቅ ነው። ምን ትላለህ ስለኔ ኮመንት ስለጻፍኩት ማለት ነው? በእርግጥ ኮመንቱ በጣም የተወደደ ይመስለኛል። እንዴ 2.7 ሚሊዮን እኮ ላይክ ነው ያለው። አይተዋል? የዓለም ዋንጫው ድንቅ ነበረ። ከጫውታው በፊት ያሉት የኤአይ ቪዲዮዎች በጣም አሪፍ ነበሩ ብዬ አስባለሁ። እነዛ የቫይኪንግ ቪዲዮዎች በጣም አስደናቂ ነበሩ። ሰውነቴንም በጣም አግዝፈውት ነበረ። ምን ተሰማ? ሰውነቴን ወሮኝ ነበረ። ማለቴ ያው በጣም ፍጹም ነበረ። ህይወት በጣም ድንቅ ናት። ኖርዋዊ መሆን፣ ቫይኪንግ ወደኛ የመጡበት ነገር፣ ሁሉም ነገር በጣም ድንቅ ነው። እኔ በቫይኪንግ መልክ በጀርባ ላይ በቫይኪንግ ስታይል በተጻፉ ቁጥሮችና ጽሁፎች እዛ ያለው ሁሉም ነገር ፍጹም ነበረ። እጅግ በጣም ድንቅ ነው። በቃ ሁሉም ነገር በቃ ትክክል የሆነ ይመስላል። በእውነት ከዚህ በኋላ ኖርዌይ እንደ ሀገር፣ እንደ ቡድን፣ እንደ እግር ኳስ የምታገኘው ትኩረት በጣም መብደት ነው። በጣም ደስ ይላል። አሁን ይሄ ራሴ ነኝ። ያ ጨዋታ ከብራዚል በኋላ ነበረ። ማርቲን ነው ከበሮውን የሰጠኝ። ማርቲን ይሄንን ስላደረግክ አመሰግናለሁ በጣም። ለዛም ደግሞ አለቃዬ ነህ። ከተሰማኝ ስሜት አንፃር በብራዚል ላይ ያስቆጠርነው 2 ጎል ምርጡ ስሜት ነበረ። ነገር ግን ሙሉ በሙሉ አልገባኝም ነበር። ፍጹም አጋጣሚ ስለነበር ነው። ነገር ግን በብራዚል ላይ 2-0 መምራት፣ ምክንያቱም 1-0 ሲሆን ታውቃለህ። ነገር ግን 2-0 ሲሆን 10 ደቂቃ ሲቀር ማሸነፍህን ታውቃለህ። እንደገና እንዲህ ያለ ከፍተኛ ደረጃ ላይ እንደርሳለን ብለህ ታምናለህ። ለኤርሊንግ ሃላንድ መልእክት አስቀምጠለት ነበር። ነገር ግን እሱ አልተመለከተውም አይደለ? ስለዚህ ሰው ማውራት አለብን። ቶም ሆላንድ መልእክት ልኮለት አብረው እንዲዝናኑ ሲጠይቀው ነበር። ኤርሊንግ ሃላንድ ግን ቶም ማን እንደሆነ ፈጽሞ አያውቀውም ነበር። ያው እሱ ፊልም ስለማያይ የሆነ የዘፈቀደ ሰው መስሎት ነበር። አሁን እውነቱን ንገረን፣ ለኤርሊንግ ሃላንድ መልእክት ልከህለት ነበር? አዎ ልኬለት ነበር። እሺ እንመልከት እና የሱ መልእክት ግንቦት 23 ቀን 2021 ነበር። ሰላም ወዳጄ፣ ሞናኮ እንደሆን ካየው መጠጥ መጠጣት ወይም ሌላ ነገር ማድረግ ከፈለክ ደውልልኝ እና እባክህ ወደ ስፐርስ ተቀላቀላለኝ። ኦ አምላኬ፣ ያኮ የስፓይደርማን ገጸ ባህሪ ነው። እኔ ደግሞ ስፓይደርማን አላይም እና በሚያስቅ መንገድ የተናገርኩት ነገር ግን ከተፈለገው ውጪ ተተረጎመብኝ። ትንሽም ባለጌ መስዬ ታየው። እንዲሁም መጥፎ ስሜት ስለተሰማኝ መልእክት ልኬለት ነበር። ስለዚህ ተመልሼ መልእክት ላኩለት። አንተን ችላ እንዳልኩ የሚወራ ወሬ አለ። ያ የኔ ፍላጎት እንዳልነበረ ለማረጋገጥ ነው። በዚህ ሰዓት ስለ ስፐርስ አላቅም፣ ግን ምናልባት ወደፊት
ያው እንግዲህ የዓለም ዋንጫ መጠናቀቁ ነው። ሰውዬው ለፎቶ ብቻ ነው ወይስ ለመናገርም ጭምር ነው የምትከፍለው? ለሁለቱም በአንድ ላይ። ስለዚህ ለአንዱ ክፈል፣ ሁለቱንም ውሰድ። ያ ችግር የለውም። ያው እኔ ነኝ የምከፍለው። ያ አትራፊ ስምምነት ነው እንዴ? ይሄ ሰው ኖርዌያዊ ነው እንዴ? አይ ይሄ የኔ ዩቲዩብ እኮ ነው። የኔ ዩቲዩብ እኮ ነው። ኦ ይሄ አንተ ዩቲዩብ ነው። በቃ ከዚህ በኋላ ብዙ ተከታዮችን ነው የምታገኘው። ስለዚህ የበለጠ እንነጋገር። ጸጉሩ ምን ሆነ? የት ሄደ? እሱ እንዲያበራ ብዬ ጸጉሬን ተቆረጥኩኝ። እዚህ ለሁለት የሚሆን ቦታ የለምና በጸጥታ ወደ ጎን ገሸሽ አልኩኝ። አሁን ደግሞ እሱ ጎልቶ እየታየ ነው። ግን ይህንን ውበት ተመልከቱ። እዚህ መማር አለብን። ተመልከቱ ይህን ግርማ ሞገስ። መጀመሪያ በቀኝ እጃችን በኩል እንጀምራለን። ሚሊየነር ይህንን ይመስላል። አንተ ሚሊየነር እሱን ነው የምትመስለው። እኔ ቢሊየነር ይህንን ነው የምመስለው። ይህ የኔ ሳቅ ነው። ትደርስበታለህ፣ እመነኝ። ተስፋ አደርጋለሁ አንድ ቀን አንድ አይነት ወኪል አለን። አልጨነቅም። መንገድህን አውቀዋለሁ። እዚያ እየመጣ ነው። በ25 ዓመቴ ልክ እንዳንተ ነበርኩኝ። ኤርሊንግ ሃላንድ በዓለም ዋንጫ ላይ ስትመለከተው ምን ተሰማ? እድገቱን እንዴት አየው? እሱ እኮ አድጓል እንዴ! እሱ እኮ በእርግጥ ያደገ ሰው እኮ ነው እንዴ! ከዚህ በላይ ወዴት እንዲያድግ ነው የፈለግከው? ተመልከተው እኮ እሱ ማደግ አያስፈልገውም። አይ ልል የምፈልገው ያደገው ነገር በእርግጠኝነት አድጓል። ሁልጊዜም ግቦችን ያስቆጥራል። ማለት የፈለኩት ግቦችን ከፈለግን ለሃላንድ እንደውልለታለን። በቃ አለቀ። ግን አሁን ማንነቱን የሚያዩ ይመስለኛል። ይህ ደግሞ ሁሉንም ያስደስታል። በተለይ እዚህ አሜሪካ ውስጥ ጎልቶ የሚታይ ነገር ይወዳሉ። ጎልቶ በሚታየው ማንነቱ 20 ሚሊዮን ተከታዮችን አትርፈዋል አይደለም? አዎ። ስለዚህ እሱ ዝም ብሎ መናገር ወይም ጸጉሩን መቆረጥ አይጠበቅበትም። ሁሉም ነገር እኮ አድርጓል። በቃ ነገሩ እብደት ነው። ያው አንተ መዘመር ጀምረሃል አይደለ ጓደኛዬ? እንዴት እንደሚዘምር ግን አላውቅም። አሁን እኔ በጥሩ ሁኔታ አልዘፍንም፣ ግን ይሄ ካንተ በጣም ልዩ ያየነው ችሎታ ነው። እሱ እውነት ነው። በእርግጥ እውነት ነው። ከዚያ ደግሞ ተጨማሪ ዩቲዩብ ቻናል አለ። አሁን ደግሞ መጽሐፍ አለ፣ አይቼዋለሁ። ከስካንዲኔቪያ ሀገር ሆነ ማንነት ካለህ ወይ አይቀበሉህም ወይ ደግሞ የሆነ የተሳሳተ ነገር አለ። ለዚህም ነው ጠንካራ ሰዎችን የምንወደው። ያለነሱ ዝም ብለን ቁጥር መሆንን አንወድም። ይልቁንም ሁል ጊዜ ወደ ተራራው ጫፍና ከፍታን እንመኛለን። አንደኛ መሆን የኛ ምርጫችን ነው። በዛ ላይ ማንነትና ልዩ ባህሪ ካለ እዛ ቦታ ትደርሳለህ። አሁን ይህን ልጅ ለምን እንደምወደው ገባህ አይደለ? ነገሩ ወደ ማክዶናልድ ይወስደናል። ደካማ ሰው ተሰልፎ ጊዜውን ይፈጃል። ጠንካራው ሰው ግን ሁሌ አልፎ የሚፈልገውን ነገር ኦርደር ያደርጋል። እኛ የምንሰራው እንዲህ ነው። ይህ ደግሞ በሰሜኑ አልፎ አልፎ የሚገኝ ነገር ነው። ለዚህ ነው ልዩ መሆንን የምንወደው። ተፈጥሯችን እንዲህ ነው። ከኔ በኋላ መጥቶ ወደሚቀጥለው ደረጃ በመውሰዱ በጣም ደስተኛ ነኝ። ያው እንግዲህ የዓለም ዋንጫ መጠናቀቁ ነው። ስለዚህኛው የዓለም ዋንጫ ምን ሐሳብ አለ? ሰውዬው ለፎቶ ብቻ ነው ወይስ ለመናገርም ጭምር ነው የምትከፍለው? ለሁለቱም በአንድ ላይ። ስለዚህ ለአንዱ ክፈል፣ ሁለቱንም ውሰድ። እሺ። ያ ችግር የለውም። ያው እኔ ነኝ የምከፍለው። ያ አትራፊ ስምምነት ነው እንዴ? ይሄ ሰው ኖርዌያዊ ነው እንዴ? አይ ይሄ የኔ ዩቲዩብ እኮ ነው። የኔ ዩቲዩብ እኮ ነው። ኦ ይሄ አንተ ዩቲዩብ ነው። በቃ ከዚህ በኋላ ብዙ ተከታዮችን ነው የምታገኘው። ስለዚህ የበለጠ እንነጋገር። ያንተን ኤሌቬተር ላይ ያለውን ቪዲዮን አየሁት። አንገትን የሚያረዝሙበት ማለት ነው። አይተኸዋል? አዎ። አይተህ ከሆነ አላቅም። በጣም ብዙ ደጋፊዎች ያንተን ዊግ አስመስለው ለብሰው አይተሃል። በጣም ብዙ ደጋፊዎች ማለት ነው። አይተህ ከሆነ አላቅም። አዎ አይቻለሁ። በአሁኑ የማህበራዊ ሚዲያ ዘመን ላይ ተጫውተ ቢሆን ኖሮ ይሄ ነገር በአንተ ላይ ይሆን ነበረ? እውነት ለመናገር ግን እኔ ንቁ አይደለሁም። ዘግቼ ነው የጀመርኩት እና እንዲሁ እላለሁ። አልወደውም። ምክንያቱም ሰዎች በማህበራዊ ሚዲያ ላይ የተለየ ህይወት አላቸው። እውነታው ግን የተለየ ነው። እኔ ሰዎችን ማበሳጨት እመርጣለሁ። መጥፎ አስተያየት ካገኘው ተሳክቶልኛል ማለት ነው። ምክንያቱም ማህበራዊ ሚዲያን በጣም ሲሪየስ አድርገው ይወስዱታል። ምርጡ አጋጣሚ ለዩናይትድ የፈረምክበት ወቅት ነበረ? ያ እሱ በራሱን የለቀቀው። በቃ ምንም ማስታወቂያ ሳይሰራ አይደል? ልክ አይደለው? ማስታወቂያ ሳይሰራ አይደል የለቀቀው? ሚኖ በህይወት በነበረበት ወቅት ሞናኮ ውስጥ 1 ሳምንት እየጠበቅን ነበረ። ሚኖ ከዚህ በላይ መጠበቅ አልችልም አልኩት። ኖ ትዕግስት ሊኖር ይገባል አለኝ። በአክሲዮን ገበያ ሁኔታ ምክንያት አሁን መግለጫ መስጠት አንችልም። በቃ አልጨነቅም ስለዚህ ጉዳይ አለኝ። በአንድ ፖስቴ ሙሉ ለሙሉ የማርኬቱን ፕላን አበላሸሁት። እኔ መዳረሻዬን ወስኛለሁ አልኩኝ። በቃ በግልጽ ግብና ማሊያ ቃል ገብተህልኝ ነበረ። ግቡን አላስቆጠርክም፣ ግን ደግሞ ሆን ብዬ በስዊድንኛ በተሳሳተ መንገድ ጻፍኩኝ። ምን ይመስልሃል? የስዊድን ንጉስ ምን ብለህ ነበረ መሰለ መጻፍ የነበረብህ? ከምርጡ ሰው ወደ ምርጡ ሰው ብለህ ነበር መጻፍ የነበረብህ። እኔ ግን በጣም ሀምብል ነኛ። በዘላታን ተምሳሌትነት የበለጠ መመራት አለብኝ። ቫይኪንግ ማሊያው በጣም አሪፍ ነው። ወደድከው? በጣም አስደናቂ ነው። ያደረከው ነገር ሁሉ በጣም አስደናቂ ነው። ከጸጉር ጋር፣ ከማሊያው ጋር እናም ከቁጥሩ ጋር፣ ከቡድን አጋሮቻችሁ ጋር የነበረው ፎቶ፣ ፒክቸሮች በጣም ደስ ይሉ ነበረ። በእውነቱ ነገሩ በጣም አስደናቂ ነበር። እዚህ አሜሪካ ያለው ነገር ከለመድነው በጣም የተለየ ነው ያደረግነው።
እነሱም በዚህ ነገር ይገፉበታል ብዬ አስባለሁ። በሌሎች ሀገሮች ይሄ ነገር ተደርጎ ቢሆን አዎ ምንም አይደለም ለማለት እንችል ነበር። እዚህ ግን በጥብቅ ይፈልጉታል። አንተም ልትስማማ ትችላለህ ምናልባት። እዚህ ሀገር ላይ ከታክቲክ ይበልጥ ውድ ስለሆነና ቅንጡ ስለሆነ ነገር ላይ ሞር ትኩረት ያደርጋሉ። ስለ ታክቲክ ምናምን እንደዚህ በቃ ቦታ የላቸውም ስለ እንደዚህ ነገር። አዎ ምንም አይመስላቸውም እነሱ ስለ ኳስ ብቻ። እግር ኳስ እዚህ ያበባል። ሁኔታውም ሙሉ ለሙሉ ይለወጣል አሜሪካ ካሸነፈች። ምናልባትም ይሄ ነገር ከተፈጠረ የተሳካ የዓለም ዋንጫ ይሆናል።